ለቆዳ ጠቃሚ የሆነውን የማታ ክሬም ላሳያችሁ። ለብጉር፣ የቆዳ መጨማደድን፣ የፀሐይ ጉዳትን እንዲሁም ደግሞ የቆዳ መፋቅን፣ መላላጥን፣ ጥቋቁር ነጠብጣቦችን የሚያስወግድ የማታ ክሬም በቤታችን እንዴት መስራት እንደምንችል አሳያችኋለሁ። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ቤተሰቦች ዛሬ ይዤላችሁ የመጣሁት ሁላችንም በቤታችን ከምናገኘው የማታ ክሬም እንዴት መስራት እንደምንችል አሳያችኋለሁ። ሁላችንም በቤታችን የምናገኘው ነው፣ ግን ጥቅሙ በጣም ቆንጆ ዘርፈ ብዙ የሆነ የማታ ክሬም ነው ማዘጋጅላችሁ። ቪዲዮውን እስከ መጨረሻው ተከታተሉኝ። ለቤት አዲስ ከሆናችሁ ደግሞ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። ነባሮች ደግሞ ቪዲዮውን ላይክ ሸር በማድረግ ጀምሮ ቪዲዮን ላይክ አድርጉ። እንግዲህ ወደ አሰራሩ ስንሄድ ሁላችንም በቤታችን የምናገኘው ነው። አቮካዶ ነው። አቮካዶ ግማሽ አቮካዶ፣ አንድ ሙሉ ሳይሆን ግማሽ። ሙሉውንም መጠቀም ትችላላችሁ፣ እንደ ፍላጎታችሁ ሰርታችሁ ማስቀመጥም ትችላላችሁ። እና ይህንን ክሬም ከሰራን በኋላ ፍሪጅ ውስጥ አናስቀምጠውም፣ ውጭ ላይ ነው የምናስቀምጠው። ምንም አይበላሽም። እስከ መጨረሻው ቪዲዮን ካያችሁት ፍሪጅ ውስጥ ለምን እንደማናስቀምጥ ታዩታላችሁ ማለት ነው። ከዛ እንደዚህ አድርገን አቮካዶአችን ካወጣን በኋላ ድቅቅ እናደርገዋለን። በሾካ መፍጨትም ትችላላችሁ፣ ግን የበሰለ አቮካዶ ከሆነ በማንኪያ እንደዚህ እንትን ስጨምቁት ድቅቅ ይላል ማለት ነው። እና እንደዚህ አድርገን አቮካዶአችንን እናደቀዋለን ማለት ነው። ከዛ እንደዚህ አድርገን ካደቀቅን በኋላ ምን እንጨምራለን መሰላችሁ? ኮኮናት ኦይል ያላችሁ ኮኮናት፣ ንጹህ ኦርጋኒክ የሆነ ኮኮናት ኦይል ካላችሁ ኮኮናት ቅባት መጨመር፣ ኮኮናት ኦይል መጨመር ትችላላችሁ። ኮኮናት የሌላችሁ ደግሞ እኔ የምጨምረውን ካላችሁ እሱን መጨመር ትችላላችሁ ማለት ነው። ወይ ኮኮናት ወይ ባዝሊን እና ቤቢ ኦይል ከሁለቱ አንዱን ትጨምራላችሁ ማለት ነው። እንግዲህ እንደዚህ አድርጌ ካደቀኩት በኋላ አንድ ማንኪያ ባዝሊን እዚህ ጋር ጨምርበታለሁ ማለት ነው። ከዛ ደግሞ የቤቢ ኦይል አለኝ፣ እሱን 2 ማንኪያ እጨምራለሁ ማለት ነው። ከዛ እንደዚህ ይሄንን ከጨማመርኩ በኋላ እሳት ላይ ውሃ ትጥዳላችሁ። በሌላ ድስት ውሃውን ትጥዱትና ውሃው እንዲፈላ ታደርጉታላችሁ ማለት ነው። ኮኮናት ያላችሁ እንደነገርኳችሁ በኮኮናት ንጹህ ኦርጋኒክ የሆነ ለፊታችን የሚሆን ኮኮናት ኦይል ካላችሁ እሱን መጨመር ትችላላችሁ። እሱ ከሌላችሁ በቫዝሊን እና በቤቢ ጆንሰን በኦይሉ መጠቀም ትችላላችሁ ማለት ነው። እንደዚህ አድርጌ ጨምር ያለው። ከዛ በኋላ ውሃ እንደነገርኳችሁ በድስት ትጥዳላችሁ። ድስቱ ላይ ፎጣ ተጨምሩበትና ይሄንን የጨማመርኩትን ከፈላው ውሃ ላይ እናስቀምጠዋለን ማለት ነው። ያው ቀጥታ ይሄንን እሳት ላይ አንጥደውም፣ ድስት ላይ አድርገን ውሃ አድርገን ልክ በውሃው እንፋሎት የአቮካዶ ክሬም እንዲወጣልን እናደርገዋለን ማለት ነው። እና በጣም ቆንጆ ነው ቤተሰቦች። እንደዚህ አድርገን ሰርተን ለፊታችን ብንጠቀም ፊታችን እንዴት እንደሚያጸዳል፣ እንዴት እንደሚያለሰልስ፣ የሆነ ፊታችን ጨርቅ ነው የሚያደርገው፣ በጣም ልስልስ ነው የሚያደርገው። እና ይህን ክሬም ሰርታችሁ ተጠቀሙት። ማታ ማታ ተቀብታችሁ ጠዋት ላይ መታጠብ ትችላላችሁ። በጣም አሪፍ ነው። ተቀብተን የምናድረው ክሬም ነው የምሰራላችሁ። እንግዲህ ልክ እንትኑ ኦይሉ የአቮካዶን ኦይል ሲወጣልን እንደዚህ ይሆናል። አያችሁ ታረፋው በውሃው ብቻ ነው እንዲወጣ የምናደርገው እንጂ ቀጥታ እሳት ላይ አታንተክትኩት። ለፊታችን ስለሆነ ብዙም እሳት ላይ የሚጣድ ነገር አይመከርም። እና እንደዚህ አድርጌ አሁን በቅቶታል ማለት ነው። አወርደዋለሁ ማለት ነው። እንደምታዩት የቅድሙ ከለር እና የአሁኑ ከለር የተለየ ሆኗል። የአቮካዶ ከለር እና ከዛ ልክ እስከሚቀዘቅዝ አንጠብቀውም፣ ምክንያቱም ባዝሊን ስላለው ሊረጋብን ስለሚችል ልክ እንዳወጣ ነው በትኩሱ እናጠለዋለን ማለት ነው።
ስታጠሉ ንጹህ ጨርቅ ያላችሁ በንጹህ ጨርቅ እንደዚህ ደግሞ ቡና የሚያፈሉበት አለ አይደለ? የማሽን ቡና ወረቀቱ በሱ እንደዚህ አድርጋችሁ ማጥለል ትችላላችሁ። ወይም ደግሞ ክችን ፔፐር አለ እሱን ሁለት ቦታ አጥፋችሁ በሱም ማጥለት ትችላላችሁ። እና ስታጠሉ ንጽህና ያለው ጨርቅ ወይም ንጽህና ያለው ሶፍት ቢሆን የተሻለ ነው። ምክንያቱም ፊታችን ላይ የምናደርገው ስለሆነ ጥንቃቄ ማድረግ አለብን። ፊታችን ላይ ለምንሰራው ለምንጠቀመው ነገር ሁሉ ጥንቃቄ ብናደርግ መልካም ነው። ከዛ እንደዚህ አድርገን እናጠለዋለን። እንዴት እንደሚያምር እዩት። ይህንን ለፀጉራችን ራሱ ብንጠቀመው አሪፍ ነው። ለዛላው እኔ ባዝሊን ለቆዳችን ለስሩ ሳይሆን ለዛላው በጣም አሪፍ ነው። ለፀጉራችን መጠቀም እንችላለን። እንደዚህ በዛ አድርጋችሁ ሰርታችሁ አሁን እንደምታዩት በትኩሱ አጥልሉት ያልኳችሁ ስለሚረጋ ነው። እንግዲህ ባዝሊን ስላለው ረግቷል። ከዛ 2 ማንኪያ የሚሆን የሬት ጀል እጨምርበታለሁ። እሱን ከጨመርኩ በኋላ በደንብ አድርጌ እመታዋለሁ ማለት ነው። በደንብ አድርጌ አዋህደዋለሁ በማንኪያ እና ይህንን ክሬም ተጠቀሙት። በጣም ቆንጆ ነው። በደንብ አድርጋችሁ መቱት። ልክ ክሬም እስከሚሆንላችሁ ድረስ በደንብ አድርጋችሁ ትመቱታላችሁ ማለት ነው። አቮካዶ ለቆዳ ጠቃሚ የሆነውን ባዮቲንን ስለያዘ በተለይ ደረቅነትና ሽፍታዎችን በጣም ነው የሚከላከለው። በቆዳችን ላይ ሸካራ፣ ድርቀትን፣ ጥቋቁር ነጠብጣቦችን ለማስወገድ ይሄ ክሬም ብትጠቀሙት አሪፍ ነው ብዬ አስባለሁኝ። ተጠቀሙት። ማታ ማታ ተቀብታችሁ ጠዋት ላይ ትታጠቡታላችሁ ማለት ነው። ማታ ላይ በደንብ አድርጋችሁ ተቀብታችሁ ታድራላችሁ። ጠዋት ላይ ስትነሱ ስትታጠቡት ፊታችሁ እንዴት እንደሚለሰልስ ማመን አልቻልኩም። ማርያምን በጣም ነው የሚያለሰልሰው። እና እንደዚህ አድርጋችሁ አቮካዶን በክሬምነት ሰርታችሁ መጠቀም ትችላላችሁ ማለት ነው። እንዴት እንደሚያምር እዩት። እና እሬት ደግሞ ይሄ የሚገዛው የሬት ጀል ከሌላችሁ ፍሬሹ ካላችሁ በፍሬሹ መጠቀም ትችላላችሁ። ሬቱ ከሌላችሁ ደግሞ ሬቱ ፍሬሹ የሚገዛውም ከሌላችሁ ደግሞ እንዳያችሁት በባዝሊኑ ብቻ በባዝሊኑና በኦይሉ በቤቢ ኦይሉ ብቻ መጠቀም ትችላላችሁ ማለት ነው። እና በጣም አሪፍ ነው። ተጠቀሙት ቤተሰቦች፣ ስሩት። በቤታችን የምናገኘው ነገር ስለሆነ ግማሽ አቮካዶ ወስደን ብንሰራውና ብንጠቀመው ለፊታችን ለልስላሴው አሪፍ ነው እላችኋለሁ። እንደምታዩት እንዴት እንደሚያምር እዩት። በጣም ደስ የሚል ነው። እንግዲህ አቮካዶ ለቆዳ ለእርጥበትን ይሰጣል። ለቆዳችን እርጥበትን ይሰጣል። በተለይ ለደረቅ ቆዳ ለደረቅ ፊት ላላችሁ እህቶች፣ ልክ እንደኔ ደረቅ ፊት ላላችሁ ይህንን ክሬም ብትጠቀሙት በእርግጠኝነት ውጤታማ ትሆናላችሁ። ፊታችሁ ወዛም የሆነ ደግሞ ሳሳ አድርጋችሁ ስትቀቡ በትንሹ ሳሳ አድርጋችሁ መቀባት ትችላላችሁ ማለት ነው። ይሄ የቆዳ እንዴት ነው ቆዳችሁ የሚፋቅ ቆዳችሁ የሚላላጥ ካለባችሁ አሪፍ ነው። ለተሰነጣጠቀ እግር ራሱ እግራችሁ የተሰነጣጠቀ ከሆነ ማታ ላይ ስተኙ ይሄንን ክሬም ቅብት አድርጋችሁ ታድራችሁ ጠዋት ላይ ብትታጠቡት የተሰነጣጠቀውን እንዲለሰልስ ያደርግላችኋል ማለት ነው። እንግዲህ እንደዚህ አድርጌ አዘጋጅቼዋለሁ ቤተሰቦች። ከዛ እየተቀባው ደግሞ አሳያችኋለሁ። ራሱ ፊታችሁ ላይ ቅብት አድርጋችሁት እንደዚህ በሶፍት ነገር ጥርግ ስታረጉት ወዙን ራሱ አይለቅም። እዛው ላይ የሚያብረቀርቅ ነው የሚሆነው እና በጣም ቆንጆ ነው። ተጠቀሙ ትላችኋለሁ። ከዛ እንደዚህ ካዘጋጁት በኋላ እየተቀባው ደግሞ አሳያችኋለሁ። እንግዲህ ማታ ላይ ነው ያዘጋጀሁት። እየተቀባው ደግሞ አሳያችኋለሁ። ተቀብቼ ያው አልታጠበውም እንደነገርኳችሁ ጠዋት ላይ ነው የምታጠበው። በጣም ቆንጆ ክሬም ነው። አንድ ሙሉ አቮካዶ ሰርታችሁ ለብዙ ጊዜ መጠቀም ትችላላችሁ። ውጭ ላይ ነው የምታስቀምጡት። ፍሪጅ ውስጥ ማስቀመጥ አይጠበቅባችሁም። ምክንያቱም ይሄ ምንም የሚበላሽ ነገር የለውም። የሬቱ ጀልም እንደነገርኳችሁ ውጭ ላይ ነው የሚቀመጠው፣ ፍሪጅ ውስጥ አይቀመጥም። ባዝሊንም ቤቢ ኦይሉም ምንም የሚያበላሽ ነገር የለውም። ውጭ ላይ ነው የምታስቀምጡት፣ ፍሪጅ ውስጥ አታስቀምጡትም። ምናልባት በፍሬሽ
ሬት ከሰራችሁት እንደዚህ ቆርጣችሁ በፍሬሽ በሬቱ ከሰራችሁት ፍሪጅ ውስጥ ልታስቀምጡ ትችላላችሁ እንጂ እንደዚህ ተገዝቶ ፋርማሲ ወይም ሱቅ ላይ ገዝታችሁ በምንጠቀመው የሬት ጀል ከሰራችሁት ውጭ ላይ ታስቀምጡታላችሁ ማለት ነው፣ አይበላሽም። እና ፊታችን ስንቀባ ሁሌ እንደምነግራችሁ ንጹህ ፊት ላይ ነው መቀባት ያለብን። ፊታችን ባዝሊን ወይም ቅባት ነገር ካለው ታጥበን አድርቀን ነው መጠቀም ያለብን። እና እንደዚህ አድርገን ቀስ እያደረግን በክቡ ማሳጅ እናደርገዋለን ማለት ነው። እንግዲህ አቮካዶ ቫይታሚን ኤ፣ ሲ በውስጡ ይዟል ማለት ነው። ከዛም በተጨማሪ ለቆዳ ጠቃሚ የሆነውን ባዮቲንን ስለያዘ ለፊታችን ለቆዳችን ትልቅ አስተዋጽኦ ያደርግልናል ማለት ነው። ድርቀትን፣ ሽፍታዎችን፣ ጥቁር ነጠብጣቦችን፣ የቆዳ መጨማደድን፣ የቆዳ መቅላትን ይከላከላል ማለት ነው። ለቆዳ እርጥበቱን ጠብቆ እንዲቆይ ያደርግልናል። የቆዳ መፋቅ፣ መላላት፣ ጥቋቁር ነጠብጣቦችን ቆዳን ለማለስለስ እነዚህን ሁሉ ያደርግልናል ማለት ነው። እና ቤተሰቦች እንደዚህ አድርጋችሁ ተቀብታችሁ አድራችሁ ጠዋት ላይ ብትጣጠቡት ሶፍት የሆነ ልስልስ ያለ ፊት ነው የሚሰጣችሁ። ተጠቀሙት። እንግዲህ ለዛሬው ያዘጋጀሁላችሁ ቪዲዮ ይሄንን ይመስላል። ከወደዳችሁት ደግሞ ላይክ አድርጉ፣ ሸር አድርጉ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እያልኩኝ ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልኝ። ስለምታበረታቱኝ አመሰግናለሁ። በሌላ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ